آمين آمين مولى الكريم آمين آمين እስልምና በኢትዮጵያ ከጫፍ ጫፍ እንዲስፋፋ በማድረግ በኩል የአንበሳውን ድርሻ ይወስዳሉ። ኢትዮጵያውያን ሙስሊሞች በእምነታቸው ሳቢያ በወቅቱ ይደርስባቸው የነበረውን ረገጣና ትንኮሳ የራሳቸውን ጦር በማዘጋጀት በጀግንነት የተፋለሙና እምነታቸውን ያስጠበቁ ጀግና ተፋላሚም ነበሩ። ኢትዮጵያ ውስጥ የገነኑ ታላቅ ዑለሞችም ሆነ ወልዮች ብዙዎቹ በቀጥታም ሆነ በተዘዋዋሪ መሰረታቸውና መነሻቸው ከኚህ ታላቅ ዘመናዊ ሽሬ ሰው ነው። አሁን ታሪካቸው ገናና ነው። ዒልማቸውና ጀግንነታቸው በርካታ ኢትዮጵያውያን ሙስሊሞችን አፍርቷል። ጌታው ሰይዲ ጀማሉዲን አልአኒ ዳንዩ الأول ዳንዩ الثاني ያብሪት ሸኽ ቀጥበሪ ገለምሲ ሾንኪ አማናምቢ እያለ ሰንሰለቱን ጠብቆ ወደታች የሚወርደው የኑር ዘለበት ምንጩ እርሳቸው ነበሩ። ልብ በሉልኝ፣ እነኚህ ታላላቅ ኢትዮጵያውያን የኢስላም ፈርጦች ከኚህ ታላቅ የኢስላም ውቅያኖስ የፈለቁ በእርሳቸው ያስተምሩ ጅረት ሞልተው የፈሰሱና ተኮትኩተው ያድጉ ናቸው። ስለ የትኛው የኢትዮጵያ ፀሐይ እያወራው እንደሆነ ሳታውቁት አልቀራችሁም። የታሪክ ማህደራቸው ሲገለጥ የዛሬ 300 ዓመታት ገደማ ወደ ኋላ ይወስደናል። ሰይድ ሙጃሂዱ الشيخ محمد شافي ابن أسقاري محمد النقسي بغاغور برايا بنقس لا يزلقو ሁሉን ወዘወዘው የቀመሰን ተልቆ ጉዟችንን ወደ ጀማ ንጉስ አድርገናል። ከደሴ ከተማ 37 ኪሎ ሜትር ርቀት ላይ ባለብኮ ወረዳ ርዕሰ ከተማ ሳልመኔ በስተደቡብ 23 ኪሎ ሜትር ርቀት ላይ ወደሚገኘው ስፍራ በኢትዮጵያውያን የዘመን ቀመር መሰረት በ17ኛው መቶ ክፍለ ዘመን አካባቢ ነው ታሪካቸው አንድ ብሎ የሚጀምረው። ሙሉ ስማቸው ሼክ መሐመድ ሻፊ አስቃሪ መሐመድ አልንጉሲ ይባላሉ። ከአባታቸው አስቃሪ መሐመድና ከእናታቸው እመት ኢና ዑመር በአማራ ክልል ወረባቦ ዱሬ በተሰኘች ስፍራ ላይ ነው። እንደ ሂጅሪያ አቆጣጠር በ1130 ዓመተ ሂጅሪያ ገደማ ነው የተወለዱት። ሰይድ ሙጃሂዱ አልንጉሲ በአባታቸው በኩል የዘር ሐረግ አስቃሪ መሐመድ አስቃሪ ጣሂር ሑመድ እያለ ወደ ውጭ ሀገር ይሻገራል። ስማቸው መሐመድ ሻፊ ነው የሚባሉት። ወረባቦ ዱሬ የሚባል ቦታ ነው የተወለዱት። ያባታቸው ዶሪሽ እዛ አለ ዱሬ ይባላል። ወረባ ሐይቅ ወደዛ ነው። በእናታቸው በኩል ያለው የዘር ሐረግ ደግሞ እናታቸው ኢና ዑመር የመርሳው ዑመር ሼክ ልጅ ናቸው። የመርሳው ዑመር ሼክ ማለት የጎንደሩ ታላቅ ሼክ የሸሪፍ አብዱል አዚዝ ልጅ ናቸው። ታላቁ ሼክ ሸሪፍ አብዱል አዚዝ ፋጢማ ኑር ሁሴንን አግብተው ዑመር ሼክን ሼክ አደም ጉዳምንና ፈቂህ ሐሺምን ወለዱ። ዑመር ሼክ ወሎ ላይ፣ ሼክ አደም ጉዳም ጎጃም ላይ፣ ፈቂህ ሐሺም